ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ አካውንት ያላቸው ደንበኞች የቪዛ እና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቀደ። የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 ግዴታ ተቀማጭ ገንዘብ እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ ትናንት ረቡዕ የካቲት 4 2018 ዓ.ም የውጭ ምንዛሬ መያዝ ማግኘትና መጠቀም በተመለከተ የተቀመጡ ገደቦችን ይበልጥ ያላላ ማሻሻያ ይፋ አድርጓል። ብሔራዊ ባንክ አዲሶቹን ለውጦች ይፋ ያደረገው በሐምሌ 2016 ዓ.ም ባወጣው የውጭ ምንዛሬ መመሪያ ላይ ማሻሻያ በማድረጉ ነው። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞቻቸው ነበር። የውጭ ምንዛሬ የሚጫንበት ይህንን ካርድ ማግኘት የሚፈልጉ ሰዎች የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህም የኢትዮጵያውያን ከዓለም አቀፍ የኦንላይን ግብይቶች ዕቃዎችን እንዳይሸምቱ ወይም የሚፈልጓቸውን አገልግሎቶች ለማግኘት የደንበኝነት ምዝገባ ሰብስክሪፕሽን እንዳይፈጽሙ አድርጓቸው ቆይቷል። ብሔራዊ ባንክ ትናንትና ይፋ ባደረገው ማሻሻያ ዓለም አቀፍ ካርድ ለማግኘት ተቀምጦ የነበረውን የውጭ ጉዞ ቅድመ ሁኔታ አንስቷል። ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤቱ ጥያቄ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያ ያስረዳል። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ፣ የኤሌክትሮኒክስ ግብይት ጭምር የሚያገለግል እንደሚሆን ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረውን $100 አነስተኛ ተቀማጭ እንዲቀር ወስኗል። የውጭ ምንዛሬ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለው ባንኮች ራሳቸው እንዲወስኑ መፍቀዱን መመሪያው ላይ ሰፍሯል። ብሔራዊ ባንክ የውጭ ምንዛሬ በሚገኝባቸው ሌሎች መንገዶች ላይ ተቀምጦ የነበረውን ቪዛና የጉዞ ትኬት የማቀብ ግዴታ አስቀርቷል። በቀድሞው አሰራር ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሬ ለማግኘት ቪዛ ከተቻለ የጉዞ ትኬት እንዲያቀርቡ ይጠየቁ ነበር። በአዲሱ መመሪያ መሰረት ለሕክምና ትምህርት ወደ ውጭ የሚጓዙ ሰዎች ቪዛና የአውሮፕላን ትኬት ሳያቀርቡ እስከ $20,000 ድረስ ማግኘት ይችላሉ። ሌላኛው የብሔራዊ ባንክ ማሻሻያ ኢትዮጵያን ወደ ውጭ ሀገር ገንዘብ ለመላክ ከሚችሉበት መንገድ ጋር የተያያዘ ነው። በአዲሱ አሰራር የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና ለልጆቹ የትምህርት፣ የሕክምና የጉዞ ወጪ ክፍያ መፈጸም ተፈቅዶለታል። በተጨማሪም ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3,000 የሚደርስ ገንዘብ ወደ ሌላ ሀገር መላክ ይችላሉ። ይህንንም የውጭ ምንዛሬ የሚልኩበት አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተጠቅሷል። $10,000 በላይ የያዘው ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተጥሎ የነበረው በጉምሩን የማሳወጃ አሰራር በአዲሱ ማሻሻያ እንዲቀር ተደርጓል። የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻል ብሔራዊ ባንክ አስታውቋል። ከተመዘገቡ የውጭ ኢንቨስትመንቶች የተጣራ ትርፍ ወይም የትርፍ ድርሻ የሚያገኙ አካላት ገንዘባቸውን ወደ ውጭ ለመላክ የሚከተሉትን አሰራር በአዲሱ ማሻሻያ ተቀይሯል። ከዚህም ቀደም በነበረው አሰራር ይህ ፍቃድ የሚሰጠው በብሔራዊ ባንክ ነበር። ትናንት ይፋ የተደረገው አሰራር ደግሞ ባንኮች እውቅና ከተሰጣቸውና ከተመዘገቡ የውጭ ኢንቨስትመንቶች የሚገኝ የተጣራ ትርፍ ወይም የትርፍ ድርሻ ወደ ውጭ ሀገር እንዲላክ የመፍቀድ ስልጣን ተሰጥቷቸዋል። ከዚህ በኋላ ኢትዮጵያ ሆናችሁ በኦንላይን ማስተር ካርድ መክፈል ተጀምሯል። በሁሉም ባንኮች አማካኝነት እንዲሁም ኢትዮጵያ ውስጥ ሆናችሁ ለሰዎች እስከ $3,000 ከኢትዮጵያ ወደ ውጭ በቀላሉ መላክ የሚያስችላችሁ አዲስ መረጃ አናውንስ አድርገዋል ማለት ነው። እንደዚህ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ።